ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። የሰንበት ገበያን በማስቀጠል ገበያን ለማረጋጋትና የዋጋ ንረትን ለመቀነስ መሰራት እንዳለበት የቦንጋ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በሰንበት ገበያ ማዕከላት የሚስተዋለውን የምርት አቅርቦት እጥረት የሚመለከተው ሁሉ እንዲያስተካክልም ጠይቀዋል። ታምራት ኃይሌ ዘግቦታል። ቤተልሔም ምሩ እንደሚከተሉ ታቀርባለች። የምርት አቅርቦትና ፍላጎት ያለመመጣጠን ያስከተለው የዋጋ ጭማሪ በበርካታ ዜጎች ኢኮኖሚያዊ ሕይወት ላይ ተጽዕኖ ሲያሳድር ቆይቷል። መንግስት ይህንን ችግር ለመቀነስ የተለያዩ እርምጃዎች እየወሰደ ሲሆን በአካባቢው የሰንበት ገበያን የማቋቋም አንዱ ነው። በቦንጋ ከተማ አስተዳደር መሀል ከተማና ኮሌጅ ቀጠና ሲገበያዩ ያገኘናቸው ሸማቾች ስለ ሰንበት ገበያ መቋቋም ፋይዳ በዚህ መልኩ ገልጸዋል። የሰንበት ገበያ አሪፍ ነው፣ የተሻለ ነው። ከዚህ ጋር ስመጣ ሶስተኛው አራተኛው ነው፣ በተደጋጋሚ እየመጣሁ ነው። ያው ከገበያው የተሻለ ከተለያዩ ሱቆች የተሻለ አገልግሎት ነው ያለው። ግብይቱ ሲታይ ጥሩ ነገር ይታያል። ጥሩ ምርትና ምርታማነትን እዚህ እያየን እናገኛለን። የተሻለ ለህብረተሰቡ ጥሩ ነገር እዚህ ጋር እያየን ነው። ከገበያ ጋር ስናነጻጽር ገበያ ላይ አሁን ስናይ ቢያንስ 1 ኪሎ ሽንኩርት እስከ 100 ብር እየተሸጠ ይገኛል። ከ80 እስከ 100 ባለው ላይ እዚህ ጋር ደግሞ እንደ ድንገት መጥቼን ሲያገኘው ግብይቱንም አየው ምርቱንም አይቼ ሲያየው በተሻለ ሁኔታ በ60 ብር ኪሎ 60 ብር አገኘሁትን ነው በአካላውን ገዛሁትን ሲያይ እንደዛ ነው። እና ትንሽ የ20 ብር ለውጥ የ30 የ40 ብር ለውጥ ሲኖር ለህብረተሰቡ ጥሩ ነገር አለ ብዬ ገምታለሁ። ከምርት አቅርቦት ማነስ ጋር የተያያዙ ችግሮችን ያነሱት ሸማቾቹ የተጀመሩ ጥረቶች ተጠናክሮ እንዲቀጥሉ ጠይቀዋል። ጎደሉ የሚባሉትም አንዳንድ አትክልቶች አሉ፣ እነሱ ቢሟሉ አሁን የተለየ ዘይት አለ፣ ካሮት፣ አትክልቶች በጣም ብዙ የጎደሉት አሉ። እነሱ ተሟልተው የተሻለ ተስፋፍተው ቢሰራ የሚል አስተያየት አለኝ እና የተሻለ ነው ካለው ገበያ። ያንን ደግሞ ሌሎችም የጠፉት ነገሮች አሉ። በዚህ እንትን ውስጥ የተወሰኑ አሉ፣ በከፊል የለም። ያ ሁሉም ባለው ልክ እንዳለ ገብቶ በቅናሽ መጠቀም ብንችል በጣም ቆንጆ ነው ብዬ አስባለሁ። ለምሳሌ ምስሮች አሉ፣ ዘይቶች አሉ፣ የተለያዩ ምጥን እንትኖች የተዘጋጁ አሉ። እነዚህን በሼፍታቸው በራሳቸው ይዘው ቢገቡና ሁሉም እንደዚህ ቢያቀርብ በቅናሽ ህብረተሰቡ ተጠቃሚ ይሆናል የሚለውን ነው። የቦንጋ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ምክትል ኃላፊ አቶ ሀብታሙ ወልዴ በበኩላቸው የዋጋ ንረትን ለማረጋጋት የተቋቋመው የሰንበት ገበያ እንቅስቃሴ ያለበትን ሁኔታ በዚህ መልኩ ገልጸውልናል። ገበያውን በተመለከተ ያው የቦንጋ ሰንበት ገበያ በሶስቱም ማዕከል አገልግሎት ይሰጣል። ሰንበት ገበያ ዩኒቨርሲቲ ክላስተር ላይ አንድ ማዕከል አለ። ቦንጋ መሀል ከተማ ላይ አንድ ማዕከል አለ። ኮሌጅ እንደዚሁም አንድ ማዕከል አለ። በሶስቱም ማዕከል አሁን ሰዓት ኦፕን ሆኖ ክፍት ሆኖ በተመጣጣኝ ዋጋ ምርቶችን ህዝቦቻችን በሚያገኙት ልክ አገልግሎት እየሰጠ ይገኛል። የምርት አቅርቦት እጥረትና ተያያዥ ችግሮችን ለመቅረፍ እየተደረጉ ያሉ ጥረቶችንም ገልጸዋል። ገበያውን የሚሸምት ህዝብ የፈለገውን የልቡን ፍላጎት ማግኘት አለበት። ሽንኩርት ፈልገው የሄደ ሰው ከሰንበት ገበያ ሽንኩርት አቶ መምጣት የለበትም። ዝንጅብል አቶ መምጣት የለበትም። ነጭ ሽንኩርት አቶ መምጣት የለበትም። ሌላም የፈለገውን ሰው ፍላጎቱን አቶ መምጣት የለበትም። ልክ ነው። ህዝቦቻችን እንደ ልብ የፈለጉትን ነገር ያለ ማግኘት መንጠባጠቦች እንዳሉ እኛም ገምግመናል። መገምገም ብቻ ሳይሆን አንድ ምርቱን የሚያቀርብ ሰንበት ገበያ ላይ ምርቱን ለማቅረብ ውል ገብቶ የገባው አቅራቢ በቂ የሆነ ምርት ህዝቦቻችን በፈለጉት ልክ ፈልገው ሄደው አቶ ወደ ውድ የሚሸጥበት ወደ ገበያ ወደ ከመግባት ይልቅ እዛው ሰንበት ገበያ ላይ በተመጣጣኝ ዋጋ የፈለጉበትን ምርት እንዲያገኙ የኛም መሻት ነው፣ የመንግስት መሻት ነው ማለት። ከዚህ አንፃርም እኛ ተነጋግረን ከነሱ ጋርም አቅራቢዎች ጋርም ተነጋግረን በቂ የሆነ ምርት እንዲያቀርቡ ለቀጣይ ለማረም ለቀጣይ ለማስተካከል በቅርብ ጊዜ በቂ ምርት ለማቅረብ ተነጋግረን ወደ ስራ ገብተናል ማለት ነው። ህብረተሰቡ ህገወጥ ተግባራት ላይ የሚሳተፉት አካላትን እንቅስቃሴ በመከታተል ለሚመለከተው አካል ጥቆማ እንዲሰጥም ጠይቀዋል።
በቦንጋ ቢሻ ወልዴ ዮሐንስ ሁለተኛ ደረጃ ትምህርት ቤት በመማር ማስተማር ተግባር ውስጥ የሴቶችን ተሳትፎ ለማሳደግ በትኩረት እየሰራ መሆኑን ገለጸ። በጉዳዩ አስተያየት የሰጡት ሴት መምህራን በበኩላቸው በትምህርት ቤቱ የነበራቸው ተሳትፎ በተለያየ ዘርፍ ኃላፊነታቸውን በብቃት እንዲወጡ ማስቻሉን ተናግረዋል። ናስር ተማም ያዘጋጀውን ዘገባም ምህረት ማሞ ሴቶች የማህበረሰብ መሰረቶች ናቸው። በሌላ በኩል ደግሞ ሴቶች በተሰማሩበት የስራ መስክ ሁሉም ታማኝ አገልጋይም ናቸው። ስለሆነም ህብረተሰቡ ወደ ተሻለ ደረጃ የማድረስ ከፍተኛ አቅም አላቸው። በዚህ ዙሪያ ከቢሻ ወልዴ ዮሐንስ ሁለተኛ ደረጃ ትምህርት ቤት ከሴት መምህራን ጋር ቆይታ አድርገናል። መምህርነት ያው ሙያውን ወድጄ ነው ያው ፈቅጄ የገባሁትና በመምህርነት ሙያ ለ25 አመታት ሰርቻለሁኝ። ያው መምህርነት ለኔ ሙያዬ ስለሆነ በጣም ወደው ማከብረው ሙያ ነው ማለት ነው። ለኔ መምህርነት ልዩ ትርጉም አለው። ምክንያቱም መሪውንም ተመሪውንም ማመርትበት ልዩ ሙያዬ ስለሆነ በጣም ወደዋለሁ። ለኔ ልዩ ትርጉም አለው። መምህራኖቹ አክለውም እናትም መምህርም ስለሆኑም ለተማሪዎቹ ልዩ ትኩረት እንደሚያደርጉም ተናግሯል። መምህርነት በጣም ለሴቶች ደግሞ በጣም የእናትነት ባህሪ የተላበሰ ስለሆነ መምህር መሆን በተለይ ለኛ ለሴቶች ማለት ነው ቤት ውስጥ ልጆቻችንን እናስተምራለን፣ እናሳድጋለን፣ እንንከባከባለን። እንደገና ደግሞ ወደ ትምህርት ቤት ስንመጣ ደግሞ እነዚሁ ትምህርት ቤት ያሉ ልጆቻችን ናቸውና እነሱንም እንንከባከባለን። እንደ እናትነት ቤት ውስጥ ልጆቻችንን እንደምንከባከበው፣ እንደምንመክረው፣ እንደምናንጸው እዚህም ያሉ ልጆቻችን ደግሞ በተሻለ ባህሪ በእውቀት እንዲታነጹ የየራሳችንን ድርሻና የየራሴን ድርሻ አደርጋለሁ እንደኔ ማለት ነው። ሴት ልጆች ነገ መጥፎ ቦታ ላይ እንዳይወድቁ ህይወታቸው የተበላሸ እንዳይሆን እንዴት ተምረው የራሳቸውን መቻል እንዳለባቸው ቤተሰቦቻቸውን አገራቸውን እንዴት መጥቀም እንዳለባቸው እኔ በኩሌን እንደ እናትነቴ ልጆቼን እንደምንከባከበው እዚህም ደግሞ ሴት ተማሪዎችን በምክርም በተለያየ ድጋፍም በማድረግ ሴት ተማሪዎችን ልዩ ድጋፍን በመስጠት እንክብካቤ እናደርጋለን ማለት ነው። ለኔ መምህርነትና እናትነት አንድ ናቸው። ምክንያቱም ልጆቻችንን አምጠን እንወልዳለን፣ እናሳድጋለን በፍቅር ልክ እዛ የለበስነው ፍቅር እዚህም ይመጣል። የኔ ልጆች ቢሆኑ መጥፎ እንዲያደርጉ በስጋ የወለድኳቸውን መጥፎ ነገር እንዲያደርጉ ስለማልፈልግ እዚህም ያሉ ልጆች የኔ ልጆች ናቸውና ምክንያቱም በቃ ለነሱ የተለየ ትርጉም አለኝ። በጣም ከፍ ብሎ ከኔ በላይ እንዲሄዱ እመኛለሁ፣ እመክራቸዋለሁ፣ እደግፋቸዋለሁ፣ ወንዱንም ሴቱንም ማለት ነው። ሴት ተማሪዎች ጋር ስንመጣ ሴት ተማሪዎች ተምረው ከማንም በላይ እንደሚሆኑ ከኔ በላይም ሆኖ ነገ አገርንም እንደሚመሩ እመክራቸዋለሁ፣ እደግፋቸዋለሁ። በዚህ ዙሪያ ተጨማሪ አስተያየት ሰጡን ደግሞ የትምህርት ቤቱ ርዕሰ መምህር ፍቅረ ኢየሱስ ኃይለ ጊዮርጊስ ናቸው። ጥሩ ነው። በትምህርት ቤታችን ብዙ ሴት መምህራን አሉ። ከ35 በላይ የሚበልጡ አሉ። ያው ሴት መምህራን በአብዛኛው ያው የእናትነት ስሜት የተላበሱ ከመሆናቸው አንፃር ተማሪዎቻቸውን ለማብቃት ከፍተኛ ትጋትና ጥረት ያደርጋሉ። በትምህርት ቤታችን ያሉ ሴት መምህራንም ውጤታማ ናቸው። በመማር ማስተማር ስራቸው በኃላፊነት ቦታም በዲፓርትመንትም በክበባትም ኃላፊነት ሲሰጣቸው ተገቢ በሆነ መንገድ ስራቸውን ተግብረው ውጤታማ በማድረግ ላይ ያሉ ከመሆናቸው አንፃር እንደኛ ትምህርት ቤት ያሉን ሴት መምህራን በጣም ውጤታማ ናቸው። በጠሎ ወረዳ ኦዳ የመጀመሪያ ደረጃ ሆስፒታል እየሰጠ ባለው የሕክምና አገልግሎት መደሰታቸውን አስተያየት ሰጪ ታካሚዎች ተናገሩ። ቀደም ሲል በሆስፒታሉ ይስተዋል የነበረው የመድኃኒት አቅርቦትም እየተቀረፈ መምጣቱም ተጠቁሟል። አንተነህ ፍቃዱ ሆስፒታሉ ከዚህ ቀደም ከሚሰጣቸው አገልግሎት በበለጠና በተሻለ መልኩ ለማህበረሰቡ አገልግሎት እየሰጠ መሆኑን በሆስፒታሉ ውስጥ ታካሚዎች ተናግረዋል። በሆስፒታሉ ውስጥ ከዚህ በፊት ስታይ የነበረው የመድኃኒትና የተለያዩ ችግሮች መቀረፋቸውንም ነው ያነሱት። የጠሎ ወረዳ የኦዳ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ሰላሙ ገዳው በበኩላቸው የጤና ስራ ከሁሉም ቀዳሚና ዋነኛ ጉዳይ መሆኑን ተናግረው ሆስፒታሉ እየሰሩ ያሉ ስራዎችንም አንስተዋል። የጤና ሁኔታን ስንመለከት በወረዳችን
በመጀመሪያ ደረጃ መስራት ያለብን መከላከልን መሰረት አድርገን ነው። መከላከልን መሰረት አድርገን ስንሰራ ማህበረሰቡ የራሱ የጤና ባለቤት እንዲሆን ማድረግ ነው። ለዚህም አሁን በተቀመጠው ሞዴል ቀበሌ መፍጠር ዋናኛው ግባችን አድርገን ነው የተነሳ ነው። በወረዳችን በ27 ቀበሌዎች አሉ። በእኛ በሆስፒታላችን ክላስተር ደግሞ 8 ቀበሌ አለ። 8ቱን ቀበሌ ሞዴል እናደርጋለን ብለን ተነስተናል። ከነዛ ውስጥ በ17 6ቱን ሞዴል አድርገናል፣ ተመርቋሉ። 2ቱ ወደ ሞዴልነት እየቀረቡና የጎደሉ ነገሮችን በማለያ ድጋፍ እያሰራን ነው ያለ ነው። ከዛ ባሻገር የበሽታ መከላከል ስራዎችን በጥንቃቄ ከተሰራ የባሰ ወጪ ውስጥና ብዙ ችግር ውስጥ የማይገባ ስለሆነ ማህበረሰቡን በማነቃቃት የጤናው ራሱ የራሱን ጤና እንዲያመርት የማድረግ ስራ ነው እየተሰራ ያለው። ከዛ ባሻገር በሁለተኛ ደረጃ የማከም ስራ ነው። የማከም ስራ ያው የመጀመሪያ ደረጃ ሆስፒታል ከመሆኑ የተነሳ ዶክተሮች አሉ። ወደ አጠቃላይ 198 ያክል ሰራተኞችን ይዘን በተለያዩ ዲፓርትመንቶች በድንገተኛ ሕክምና፣ በተመላላሽ ሕክምና፣ በኦፕሬሽን፣ በወሊድ፣ በፋርማሲና በላቦራቶሪ አገልግሎቶች ተቋማችንን ማህበረሰቡ አገልግሎት እንዲያገኝ እያደረግን ነው ያለ ነው። ማህበረሰቡ ወደ ሆስፒታሉ ሲመጣ በቂ አገልግሎት ማግኘት እንዳለበት ያነሱት አቶ ሰላሙ በሆስፒታሉ ውስጥ መድኃኒት ለማሟላትና ማህበረሰቡን የጤና መድን ተጠቃሚ ለማድረግ እየተሰራ መሆኑን አብራርተዋል። ወደ ሕክምና የመጣ ሰው መድኃኒት ማግኘት አለበት። መድኃኒት እንዲያገኝ ደግሞ መንግስትም ህዝብም አብሮ በጋራ መስራት አለበትና ለዚሁ ሞር መድኃኒት እንዲያገኝ ከተደረጉ ነገሮች ውስጥ አንዱ ማህበረሰቡ የጤና መድን አባል እንዲሆን መስራት ነው። ለዚህም የክልሉ ከፍተኛ አመራር ጀምሮ እስከ ቀበሌ አመራር ያለው ጠቅላላ የጤና ባለሙያን ጨምሮ ርብርብ አድርገናል። ከዚህ የተነሳ በዚህ ዓመት የተሳካ የማህበረሰብ ጤና አገልግሎት ተጠቃሚነት እያደገ መጥቷል። ያም ብቻ ሳይሆን ከዚህ በፊት ብር ተሰብስቦ ስገባ የነበረው ባንክ ነው። አሁን ባንክ አይደለም። ብር ተሰብስቦ የ6 ወር ቅድመ ክፍያ ተብሎ ለተቋማት ይተላለፋል። የተላለፈው ገንዘብ ዳይሬክትሊ መድኃኒት ግዢ ነው እየፈጸምን ያለ ነው። ያ መድኃኒት በመገዛቱ በዚህ ዓመት እኛ ዳሰሳ ጥናት እናደርጋለን። ዳሰሳ ጥናት ስናደርግ አብዛኛው ሰዎች መድኃኒት እያገኙ ነው ያሉት። በዚሁ ከዚህ በፊት የነበረው ጩኸት እየቀነሰ መጥቷል። ያን ከመንግስት በሚደጎመው ተጨማሪ ገቢም ጭምር እየተደጎመ ተቋሙ እያደገ ነው ያለው። በዚህ ዓመት ያው የዞን መንግስትም 1 ሚሊዮን ለመድኃኒት በጅቷል፣ እናመሰግናለን። የወረዳ መንግስትም ለሞዴል ፋርማሲ 1 ሚሊዮን፣ ለሆስፒታሉ 1 ሚሊዮን ብሎ ለሁለት አካፍሎ 2 ሚሊዮን ይዟል። ከዚህ ተነስተን ከዚህ በፊት በጀት ተይዞ አይሰጥም ነበርና በዚህ ዓመት በመጀመሪያ ሩብ ዓመት የዞኑም 500 ሺህ ብር 50%ን አስገብቷል። ወረዳ መንግስትም 500 ሺህ ብር አስገብቷል። 1 ሚሊዮን ከወረዳ ድጎማ አግኝተናል። እንግዲህ ዋና ስራ እሱ ስለሆነ መድኃኒት ግዢ አካሂደናል። የጤና ስራ የሁሉም መሆኑን የተናገሩት አቶ ሰላሙ ሁሉም ባለድርሻ አካላት የበኩሉን እንዲወጣና አስፈላጊውን ድጋፍ እንዲያደርግ ጥሪያቸውን አስተላልፈዋል። በክልሉ የሚከናወኑ የንቅናቄ ስራዎች በስነ ምግባር የታነጸ ትውልድን መፍጠር ላይ ትኩረት ማድረጋቸውን የክልሉ የስነ ምግባርና ጸረ ሙስና ኮሚሽን አስታወቀም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 22ኛው ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ማክበር የሚያስችል የንቅናቄ መድረክ በሚዛን አማን ከተማ ተደርጓል። ዘገባው የቤንች ሸኮ ቴሌቪዥን ነው። ብሩክታይት ብርሃኑ ታቀርቧለች። የዘንድሮ 22ኛው የዓለም የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በተለያዩ ሁነቶች እንደሚከበር የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ ገልጸዋል። ስነ ምግባራዊ ዜጎች የስነ ምግባር ተቋማትን በመፍጠር ፍትሐዊና የበለጸገ ማህበረሰብ የመፍጠር እድሉ ሰፊ ነው ብለዋል ኮሚሽነር ሙሉ ሰው። ንቅናቄ በዋናነት በስነ ምግባርና በኃላፊነት የሚመራ ትውልድ ማሳደግ፣ በብቃትና ግልጽ በሆኑ ሂደቶች መሰረት የሚሰሩ ተቋማትን መገንባት፣ ባለድርሻ አካላት በሙስና ትግል ውስጥ ንቁ አጋር ሆነው እንዲንቀሳቀሱ ማስቻልና ሁሉም መሪዎችና ዜጎች የበኩላቸው ሚና እንዲጫወቱ ማረጋገጥ እንደሆነም ኮሚሽነሩ ገልጸዋል። በክልሉ የጸረ ሙስና ቀን ከመጋቢት 12 እስከ 23
2018 ዓ.ም ድረስ በክልሉ በዞን በወረዳና የከተማ አስተዳደር ተቋማት ውስጥ በተለያዩ ሁነቶች እንደሚከበርም ኮሚሽነሩ አስታውቀዋል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የሚያወያይ ሰነድ በኮሚሽኑ የትምህርትና ስልጠና ዳይሬክቶሬት ዳይሬክተር አቶ በፍቃዱ ዘለቀ ሰነድ ቀርበው ውይይት ተደርጎበታል። ሙስናና ብልሹ አሰራር ለሀገራችንም ሆነ ለክልላችን ዋነኛ የኢኮኖሚ የማህበራዊና ፖለቲካዊ ችግር መሆኑን አቶ በፍቃዱ ባቀረቡ ሰነድ ተመላክቷል። በመድረኩም የየዞን አስተዳዳሪዎችና የመንግስት ዋና ተጠሪዎች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። በመጨረሻም በሳምንቱ በክልሉ በተመዘገቡ የትራፊክ አደጋዎችን ስንመለከት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተገባደደው ሳምንት በደረሰ የትራፊክ አደጋ የሁለት ሰዎች ህይወት ሲቀጠፍ በ10 ሰዎች ላይ ከባድ የአካል ጉዳት መስተናገዱን የክልሉ ፖሊስ ኮሚሽን አስታውቋል። በደረሰው አደጋም ከግማሽ ሚሊዮን ብር በላይ ንብረት ኪሳራ መመዝገቡን የክልሉ ፖሊስ ኮሚሽን የትራፊክ አደጋ መከላከልና መረጃ ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንዶሰን ወንድሙ ገልጸዋል። በዚሁ ሳምንት በ4 ሰዎች ላይ ቀላል የአካል ጉዳት ሲደርስ በንብረት ላይም 560 ሺህ ብር የሚገመት ኪሳራ መድረሱን ምክትል ኢንስፔክተር ወንዶሰን ወንድሙ ለጣቢያችን ባደረሱት መረጃ አመላክተዋል። በመንስኤነት ከታዩ ጉዳዮች መካከል በዋናነት ከፍጥነት ወሰን በላይ ማሽከርከርና ለእግረኞች ቅድሚያ ያለመስጠት መሆኑን ምክትል ኢንስፔክተር ለከፋ ቴሌቪዥን ያደረሱት መረጃ ያመለክታል። በዚህ ሳምንት ከተከሰቱ አደጋዎች ሞት ያስተናገዱት 2 አደጋዎች ከፋና ዳውሮ ዞኖች ላይ ሲሆን 4 ከባድ አደጋዎች በቤንች ሸኮና በዳውሮ በእያንዳንዳቸው 2 ከባድ አደጋዎችን ማስተናገዳቸውን መረጃው ይጠቁማል። በተመሳሳይም በዳውሮ ዞን 1 የንብረት ውድመት አደጋ መድረሱን ኢንስፔክተር ወንዶሰን አስረድተዋል። አሽከርካሪዎች ከማሽከርከራቸው በፊት የተሽከርካሪዎችን ደህንነት ማረጋገጥና የትራፊክ ሕግና ደንብን ጠብቀው እንዲያሽከረክሩ ምክትል ኢንስፔክተር ወንዶሰን ወንድሙ አሳስበዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። ሳምንቱ ምንም አይነት አደጋ የማንሰማበት እንዲሆን መልካም ምኞታችን የተመኘን እኛ ከወዲሁ እንሰናበታለን። ቀሪ የክፋ ቴሌቪዥን መሰናዶዎች ይቀጥላሉ። መልካም ጊዜ